እንደምን አሉ መምህር? እንደምን አላችሁ ተማሪዎች? ደህና ናችሁ? መልካም ተማሪዎች፣ በባለፈው የትምህርት በሬዲዮ ክፍለ ጊዜያችን ስለምን እንደተማራችሁ ታስታውሳላችሁ? እስኪ የምታስታውሱትን ለክፍል መምህራችሁ ተራ በተራ እጃችሁን በማውጣት ተናገሩ። ተማሪዎች፣ በባለፈው ክፍለ ጊዜ የተማርነው የቃላት ተመሳሳይና ተቃራኒ ፍቺ ነው ብላችሁ መለሳችሁ? መልካም። የቃላት ተመሳሳይ ፍቺ ማለት መጀመሪያ የቀረበውን ቃል ተክተው መግባት የሚችሉና የፍቺ ለውጥ የማያስከትሉ ቃላት ከሆኑ ተመሳሳይ ፍቺ መሆናቸውን፣ የቃላት ተቃራኒ ፍቺ ማለት ደግሞ መጀመሪያ የቀረበው ቃል ተክተው ወይም ወክለው ሲገቡ የትርጉም ወይም የፍቺ ለውጥ የሚያስከትሉ ከሆነ የቃላት ተቃራኒ ፍቺ እንደሚባል ተምራችኋል። ተማሪዎች፣ በዛሬው የትምህርት በሬዲዮ ዝግጅታችን ደግሞ ስለ ስርዓተ ነጥብ ትማራላችሁ። እስኪ ስለ ስርዓተ ነጥብ የምታውቁትን ለመምህራችሁ ተናገሩ። እባክዎ መምህር የተማሪዎችን መልስ ይቀበሏቸው። አመሰግናለሁ መምህር። ተማሪዎች፣ መልሳችሁን ለመምህራችሁ ተናገራችሁ? መልካም። ስርዓተ ነጥብ ማለት አንድ ጽሑፍ ስርዓቱን በጠበቀ መልኩ እንዲጻፍ የሚያገለግል ትዕምርቶች ወይም ምልክቶች ናቸው ብላችሁ ከመለሳችሁ ልክ ብላችኋል። ስርዓተ ነጥቦች አንድ ምንባብ ምሉእ እንዲሆንና ተገቢውን መልእክት እንዲያስተላልፍ ወሳኝ ሚና ይጫወታሉ። ስርዓተ ነጥቡ በአግባቡ ተሟልቶ ያልገባበት ምንባብ ለማንበብም ሆነ መልእክቱን ለመረዳት እጅግ አስቸጋሪ ከመሆኑም በላይ አጠቃላይ የጽሑፉን ጥበብ ያበላሻል። ብዙ ሰዎች ስርዓተ ነጥብን በአግባቡ በጽሑፍ ውስጥ ካልተጠቀሙ ዘመንን እየተሻገረ ሲሄድ ከሰዋሰዋዊ ስህተት ባሻገር የአንድን ቋንቋ ተናጋሪ ማህበረሰብ የጽሑፍ ሀብት ያጠፋል። ተማሪዎች፣ ከዚህ በመቀጠል ደግሞ ስለ ስርዓተ ነጥብ አይነቶችና አገልግሎታቸው የተወሰኑትን አቀርብላችኋለሁ። በጥሞና ተከታተሉ። አመሰግናለሁ መምህር። በመጀመሪያ የምናየው የስርዓተ ነጥብ አይነት አንድ ነጥብ ነው። አንድ ነጥብ ወይም ይዘት ቃላትን አሳጥሮ ለመጻፍ፣ ሳንቲሞችንና ብርን ለመለየት እንዲሁም ሙሉና ክፍልፋይ ቁጥሮችን ለመለየት፣ መለያ ቁጥሮችን ለመለየት እና የመሳሰሉት ጥቅሞች ይኖሩታል። ለምሳሌ አዲስ አበባ ብለን በጽሑፍ ውስጥ ለመጻፍ አ ነጥብ አ ብለን መጻፍ እንችላለን። ወይዘሮ የሚለውን ቃል ደግሞ ወ ነጥብ ሮ በማለት አሳጥረን ለመጻፍ ይዘትን እንጠቀማለን ማለት ነው። እየተከታተላችሁ ነው ተማሪዎች? መልካም። ሌላው የስርዓተ ነጥብ አይነት ደግሞ 3 ነጥብ ነው። 3 ነጥብ ወይም ነጠብጣብ በማለት ይጠራል። 3 ነጥብ አገልግሎቱ አግድም የተቀመጡት 3 ነጠብጣቦች የተለያየ ጠቀሜታ አላቸው። ብዙውን ጊዜም በድርሰቶችና ከሌሎች አጫጭር ጽሑፎች ውስጥ ገብተው እናገኛቸዋለን። ጥቅማቸውም አንደኛ፣ ስለ አንድ ጉዳይ የምንጽፈው ሐሳብ ወይም ማብራሪያ ተጨማሪ እንዳሉት ለማመላከት እንጠቀምበታለን። ለምሳሌ ኢትዮጵያ እንደ አባይ፣ አዋሽ፣ ደዴሳ፣ ነጠብጣብ የመሳሰሉት ታላላቅ ወንዞች አሏት። ሁለተኛ፣ የሐሳብ መቆራረጥንና በደስታ ወይም በሐዘን ጊዜ ትንፋሻችን ቁርጥ ቁርጥ እያለ የምናወጣቸውን ቃላት ለማመላከት እንጠቀምበታለን። ለምሳሌ ነጠብጣብ በጣም ደስ ነጠብጣብ ብሎኛል። በደንብ ተከታተላችሁ ተማሪዎች? መልካም። ቀጥሎ ደግሞ የምንመለከተው የስርዓተ ነጥብ አይነት ነጠላ ሰረዝ ነው። ነጠላ ሰረዝ ከሌሎች ስርዓተ ነጥቦች ለየት ባለ ሁኔታ በርከት ያሉ ጥቅሞች አሉት። ከጥቅሞቹ መካከልም በአረፍተ ነገር ውስጥ በተከታታይነት ተደርድረው የሚመጡትን ተቀራራቢና ተመሳሳይ ሙያ ያላቸውን ዝርዝር ጉዳዮች ለመለየትና ለመጻፍ ይጠቅማል። ሌላው ጥቅሙ ምዕራፍን ከቁጥር ለመለየት እንዲሁም በአረፍተ ነገር ውስጥ ያሉትን ንዑስ ሐረጋት ለመለየት ያገለግላል። ለምሳሌ ከበደ ጫማውን ከጣሊያን ነጠላ ሰረዝ፣ ከረባቱን ከእንግሊዝ ነጠላ ሰረዝ፣
ሸሚዙንና ሙሉ ሱፉን ከቱርክ አስመጥቶ የሰርጉ ቀን ለመልበስ ዝግጅቱን አጠናቋል። በደንብ ተከታተላችሁ ተማሪዎች? መልካም። ቀጥሎ ደግሞ የምጠቅስላችሁን ስርዓተ ነጥቦች ተከታተሉኝ። ትዕምርተ ጥቅስ። ትዕምርተ ጥቅስ ከሁሉም በላይ ደራሲዎችና ጸሐፊዎች ይጠቀሙበታል። በአንድ በኩል ደራሲዎች የሌላን ሰው ሥራ በምሳሌነትም ይሁን በሌላ ጉዳይ በጽሕፈታቸው እንዲካተት ነጻነትን ሲሰጥ፣ በሌላ በኩል ደግሞ ፕላጃሪዝም ወይም የሌላን ሰው ሥራ እንደ ራስ አድርጎ ከመጠቀምና እንደ ሌባ ከመቆጠር ያድናል። ቃል አጋኖን ወይም ትዕምርተ አንክሮ። ይህ ስርዓተ ነጥብ በተለያዩ ማህበራዊ ሕይወታችን ውስጥ የሚፈጠሩ ስሜቶቻችንን ለማጋነንና ከፍ አድርጎ ለመግለጽ የሚገባ ምልክት ነው። ከዚህ በተጨማሪም መገረምን፣ መደነቅን፣ ቁጣችንን፣ ልመናችንን፣ ለቅሷችንን፣ ድጋፋችንንና መዋደዳችንን ለመግለጽ እንጠቀምበታለን። ለምሳሌ ፓ ትዕምርተ አንክሮ፣ እንዴት አምሮበታል! እንደሱ አይነት ቆንጆ አልተፈጠረም። ትዕምርተ አንክሮ ለማድነቅ ስንጠቀምበት ነው። ወይኔ ወይኔ እኔ አፈር ልብላ። በለቅሶ ውስጥ ትዕምርተ አንክሮን ስንጠቀም የሚያሳይ አረፍተ ነገር ነው። በዚህ አረፍተ ነገር ውስጥ ወይኔ ወይኔ በሚሉት ቃላት መጨረሻ ላይ ቃል አጋኖን ወይም ትዕምርተ አንክሮን እንጠቀማለን። በቀጣይ የምንመለከተው የስርዓተ ነጥብ አይነት ደግሞ ትዕምርተ ስላቅ ነው። ትዕምርተ ስላቅ የትዕምርተ አንክሮ ተቃራኒ ሲሆን ምጸትን፣ ማሾፍንና ተሳልቆን ለማመልከት የሚገባ ነው። ስለዚህ ይህ ምልክት ያለበት ቃል ትክክለኛ ፍቺ በቀጥታ የሚነገረው ሳይሆን በተቃራኒው የሚተረጎመው ነው። እስቲ በምሳሌ እንመልከተው። ለአጭር ሰው መለሎ ብለን መጨረሻ ላይ ትዕምርተ ስላቅ ማድረግ። ፈሪ ሰው ስናይ እሱኮ አንበሳ ነው በመጨረሻ ትዕምርተ ስላቅ። ሰነፍ ለሆነ ሰው ደግሞ ካንተ በላይ ጎበዝ ከየት ይገኛል በመጨረሻ ላይ ትዕምርተ ስላቅ አድርገን ማቅረብ እንችላለን። ተማሪዎች እየተከታተላችሁ ነው? መልካም። ቀጥለን የምንመለከተው የስርዓተ ነጥብ አይነት ንዑስ ሰረዝ ወይም ጭረት የምንለውን ነው። ንዑስ ሰረዝ የተሰኘውን ስርዓተ ነጥብ በሁለት ምክንያቶች ጥቅም ላይ እናውለዋለን። አንደኛ ጥምር ወይም ድርብ ቃላትን ለመመስረት እንጠቀመዋለን። ለምሳሌ ቃል ኪዳን የሚለውን ቃል ቃል ሰረዝ ኪዳን ቤተ መጻሕፍት ለሚለው ጥምር ቃል በጽሑፍ ውስጥ ስናስገባው ቤተ ሰረዝ መጽሐፍ ብለን ለመጻፍ ያገለግለናል። ሁለተኛ በጽሕፈት ጊዜ ዝርዝር ነጥቦችን እየለዩ ወደ ታች ለመዘርዘር። ለምሳሌ በኢትዮጵያ ውስጥ ከሚገኙ የዱር እንስሳት መካከል የሚከተሉትን ላብነት መጥቀስ ይቻላል። ሰረዝ አንበሳ፣ ሰረዝ ነብር፣ ሰረዝ ዝሆን እያልን ወደ ታች ንዑስ ጭረት በማስቀመጥ መዘርዘር እንችላለን። በመጨረሻም የምንመለከተው የስርዓተ ነጥብ አይነት እመጫት ነው። እመጫት አንድን የተጻፈ ጽሑፍ እርማት ስንሰጥ መግባት ሲገባው የተረሳ ቃል ካለ መዘለሉን የምናመለክትበት የጎደለውን የሚያሳይ የስርዓተ ነጥብ አይነት ነው። ለምሳሌ የቤት ስራውን በፍጹም ወደ መማሪያ ክፍል አይገባም። ይህ አረፍተ ነገር የተዘለለ ቃል አለው። በመሆኑም የተዘለለው ቃል ቦታ ላይ የእመጫት ምልክትን በማስገባት አረፍተ ነገሩን አሟልተን መጻፍ እንችላለን። ሲስተካከልም የቤት ስራውን ሳያጠናቀቅ ወይም ሳይጨርስ ወደ መማሪያ ክፍል አይገባም በማለት ማስተካከል እንችላለን። በደንብ ተከታተላችሁ ተማሪዎች? መልካም ተማሪዎች፣ እስካሁን የተሰጠውን ገለጻ በጥሞና ተከታተላችሁ? ጎበዞች። አሁን ደግሞ የዕለቱን ትምህርት ዋና ዋና ፍሬ ሐሳብ አቀርብላችኋለሁ። ተማሪዎች፣ ስርዓተ ነጥብ ማለት አንድ ጽሑፍ ስርዓቱን በጠበቀ መልኩ እንዲጻፍ የሚያገለግሉ ትዕምርቶች ናቸው። ስርዓተ ነጥብ አንድ ምንባብ ምሉዕ መሆኑንና ተገቢው መልእክት እንዲያስተላልፍ ወሳኝ ሚና ይጫወታል። የስርዓተ ነጥብ አይነቶች ከምንላቸው ጥቂቶቹ
1 ነጥብ፣ 2 ነጥብ፣ 3 ነጥብ፣ ነጠላ ሰረዝ፣ ድርብ ሰረዝ፣ ትዕምርተ ጥቅስ፣ ትዕምርተ ስላቅ፣ እዝባር፣ ቅንፍ፣ ንዑስ ጭረት፣ እመጫት እና የመሳሰሉት ናቸው። ተማሪዎች አሁን ደግሞ ጥያቄዎችን እጠይቃችኋለሁ። እናንተም እጃችሁን እያወጣችሁ ለክፍል መምህራችሁ መልሳችሁን ተናገሩ። እባክዎ መምህር ተማሪዎች ጥያቄዎቹን በትኩረት እንዲከታተሉና መልሳቸውን እንዲናገሩ ያግዟቸው። ጥያቄ ቁጥር 1 ስርዓተ ነጥቦች ለምን ይጠቅማሉ? ስርዓተ ነጥቦች ለምን ይጠቅማሉ? ሀ ስርዓተ ጽሕፈታችንን በአግባቡ ለመከወን፣ ለ አንድ ጽሑፍ የያዘውን ሐሳብ በትክክል ማስተላለፍ እንዲቻል፣ ሐመሩሃ ብዙም ጠቀሜታ የላቸውም፣ መ ሀና ለ መልስ ናቸው። ተማሪዎች መልሱ መ ሀና ለ መልስ ናቸው ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 2 ከሚከተሉት ስርዓተ ነጥቦች ውስጥ ጥምር ቃልን ለመመስረት የሚያገለግለው የትኛው ነው? ከሚከተሉት ስርዓተ ነጥቦች ውስጥ ጥምር ቃልን ለመመስረት የሚያገለግለው የትኛው ነው? ሀ ቅንፍ፣ ለ ትዕምርተ ጥቅስ፣ ሐመሩሃ ጭረት፣ መ እዝባር። ተማሪዎች መልሱ ሐመሩሃ ጭረት ነው ብላችሁ ከመለሳችሁ ልክ ብላችኋል። ጥያቄ ቁጥር 3 ጅምር ወይንም ያላለቀ ሐሳብ መኖሩን የምናመለክትበት የስርዓተ ነጥብ አይነት የትኛው ነው? ጅምር ወይንም ያላለቀ ሐሳብ መኖሩን የምናመለክትበት የስርዓተ ነጥብ አይነት የትኛው ነው? ሀ 3 ነጥብ፣ ለ ነጠላ ሰረዝ፣ ሐመሩሃ ድርብ ሰረዝ፣ መ ጥያቄ ምልክት። ተማሪዎች መልሱ ሀ 3 ነጥብ ነው ብላችሁ ከመለሳችሁ በጣም ጥሩ። ጥያቄዎችን እዚህ ላይ አበቃው። እባክዎን መምህር በተማሪው መጽሐፍ ከገጽ 121 የተቀመጠውን ተግባር ከዚህ የትምህርት በሬዲዮ ዝግጅት በኋላ ያሰሯቸው።